እንደምን አደራችሁ። ክቡራቱ መኮንን ወርቄ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን የቦርድ አባል፣ ክቡራቱ ካሳሁን ፎሎ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት፣ የተከበራችሁ የአቻ ፌዴሬሽን አመራሮች፣ የተከበራችሁ የፌዴሬሽናችን የምክር ቤት አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለ49ኛው የፌዴሬሽናችን መደበኛ ምክር ቤት ስብሰባ አደረሳችሁ አደረሰን እያልኩ በምክር ቤቱ ስብሰባ ላይ መሳተፍ የሚገባቸው የአባላት ቁጥር የተገኘ ስለሆነ ምክር ቤታችን መጀመር የምንችል መሆኑን እየገለጽኩ በፌዴሬሽኑ የተላለፈውን የዚህ ስብሰባ ጥሪ ተቀበላችሁ በዚህ ስፍራ ስለተገኛችሁ በራሴና በፌዴሬሽኑ አመራሮች ስም እጅግ ልባዊ ምስጋና ለማቅረብ እወዳለሁ። የተከበራችሁ የምክር ቤት አባላትን እጅግ አድርጌ አመሰግናለሁ። ክቡራቱ መኮንን ወርቄ የአጋርነት መልእክት እንዲያስተላልፉ መድረኩን ለሳቸው። የተከበሩ የዕለቱ የክብር እንግዳ ክቡር አቶ ካሳሁን ፎሌ የሰማኮ ፕሬዝዳንት፣ የተከበራችሁ የዘጠኙ ኢንዱስትሪ ፌዴሬሽኖች ተወካዮች፣ የተከበራችሁ በዚህ ጉባኤ የተገኛችሁ አሁን የተዋወቅናችሁ የምክር ቤት አባላት፣ የተከበሩ የትራንስፖርትና መገናኛ ሰራተኛ ማህበራት ኢንዱስትሪ ፌዴሬሽን ፕሬዝዳንት አቶ አባትሁን ታከለ፣ የተከበራችሁ የፌዴሬሽኑ የስራ አስፈጻሚ ቦርድ አባላትና ክቡራንን የጉባኤው ተሳታፊዎች፣ ክቡራትና ክቡራን፣ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽንን ወክዬ አሁንም ደግመዋለሁ በዚህ መድረክ መልእክት እንዳስተላልፍ እድሉን ስላገኘሁ የተሰማኝን ደስታ ለመግለጽ እወዳለሁ። የኢትዮጵያ ሰራተኞች መብትና ጥቅም ያላሰሪው ድጋፍ ውጤታማነቱ እንደማይረጋገጥ ሁሉ የአሰሪዎች ዘላቂ እድገትና ምርታማነትም ያለ ሰራተኛው እውቀትና ዲሲፕሊን የታነጸ ተሳትፎ ተጨባጭ እንደማይሆን ይታወቃል። ይህንኑ እውነታ ከግምት በማስገባት ሁለቱ እህትማማች ፌዴሬሽኖች በአገራችን በአይነቱ የመጀመሪያ የሆነውን አብሮ የመስራት ታሪካዊ የመግባቢያ ስምምነት በቅርቡ መፈራረማቸው ይታወሳል። ከዚህ በኋላ የኢትዮጵያ አሰሪዎችና ሰራተኞች በርቀት የምንተያይ ሳይሆን በአንድ ጠረጴዛ ዙሪያ በጋራ ጉዳያችን ላይ የምንመክርና ከአንድ ገበታ የምንመገብ መሆናችንን የሚያረጋግጥ መሰረት በያዝነው ዓመት ተጥሏል። ይህም ወደፊት ተጠናክሮ የሚቀጥል ይሆናል። ፌዴሬሽኑ ለሚወክላቸው ሰራተኞች በረከትና ትሩፋት እንዲሆን ከአሰሪው ጋር እየፈጠረ ያለው ጤናማና ተስፋ ሰጪ ግንኙነት ለአሰሪውም አንጻራዊ ጥቅም የሚያረጋግጥ በመሆኑ በአጋርነቱ የአሰሪዎች ፌዴሬሽን እና መላው አባላቱ ከልብ ደስ የተሰኙ መሆኑን ለመግለጽ እወዳለሁ። አሰሪው ከላይ እንደገለጽ ነው ያላሰሪው ውጤታማ እንደማይሆን ሁሉ ሰራተኛውም ያላሰሪው ኢኮኖሚያዊና ማህበራዊ ህይወቱ የተሟላ እንደማይሆን ይታመናል። የስራ ግንኙነታችን እንደማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች የተቆራኘ ነውና ጉባኤያችሁ ለኢንዱስትሪው ሰላም፣ ለአሰሪውና ሰራተኛው ግንኙነትና ህብረት የሚበጅ ገንቢ ውይይትና ታሪካዊ ውሳኔ እንደሚያስተላልፍ የትራንስፖርት አሰሪዎች ፌዴሬሽን ጽኑ እምነት እንዳለው ለመግለጽ እወዳለሁ። በየደረጃው የምንገኝ የአሰሪና ሰራተኛ ማህበራት መዋቅራዊ ግንኙነታችንና ስትራቴጂያዊ ግቦቻችን ሊናበቡ ሊቆራኙና በጽኑ መሰረት ላይ ሊገነቡ እንደሚገባም ይታመናል። በቀጣይ የአሰሪና የሰራተኛው ግንኙነት በክፍፍል ላይ የተመሰረተ ለጋራ ጥቅም እና ስኬት የሚደረግ መስተጋብር እንደሚሆን ፌዴሬሽናችን ጽኑ እምነት አለው። ለሁሉም የኢንዱስትሪዎች ሰላምና ውጤታማነት የሁለትዮሽና የሶስትዮሽ ተቋማዊ ግንኙነታችን በይበልጥ ሊዳብር ይገባል። በመርህ ላይ የተመሰረተው ተቋማዊ ግንኙነታችን የአሰሪውንም ሆነ የሰራተኛውን የሥራ ህይወት በአዎንታዊ መልኩ እንደሚያሻሽል አገራችንም በየዘርፉ በተሰማሩ አሰሪዎችና ሰራተኞች ህብረትና የጋራ ጥረት አድጋና በልጽጋ ለቀጣዩ ትውልድ እንደምትተላለፍ እምነታችን አሁንም ጽኑ ነው። ተስፋችንም የበዛ ነው። በመጨረሻም ጉባኤው የተሳካ እንዲሆንላችሁ በኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን እና በራሴ ስም መልካም ምኞቴን እገልጻለሁ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን አመሰግናለሁ። ጊዜው የተባረከ ይሁንላችሁ። እጅግ አድርገን እናመሰግናለን በተከበረው ምክር ቤት ስም። በመቀጠል ክቡራቱ ካሳሁን ፎሎ የመክፈቻ ንግግር እንዲያደርጉልን ተወካዮች፣ የተከበራችሁ የምክር ቤት አባላት፣ ከሁሉ አስቀድሜ በመደበኛ የምክር ቤት ስብሰባችሁ ላይ ተገኝቼ
የመክፈቻ ንግግር እንዳደርግ ፌዴሬሽኑ ላደረገልኝ ግብዣ በኢሰማኮ ስራ አስፈጻሚ ኮሚቴና በራሴ ስም ምስጋናዬን አቀርባለሁ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የተቋቋመው ዋና ዓላማ የሰራተኛውን መብትና ጥቅም ለማስከበር እንደሆነ ይታወቃል። ይህንንም ለማስከበር ሰራተኛውን በማደራጀት በማጠናከር ስልጠና በመስጠት እንዲሁም ከሰራተኛ ማህበራት የሚቀርቡ ችግሮች በውይይትና በድርድር እንዲፈቱ በማድረግ በዞን በከተማ አስተዳደሮች በክልል ደረጃ በፌዴራል ደረጃ የውይይት መድረኮችን በማመቻቸት ችግሮችን እንዲፈቱ ማድረግ ነው። በሀገር አቀፍ ደረጃም ሰራተኛውን የሚመለከቱ ህጎች፣ ደንቦች፣ መመሪያዎች ሲወጡ ሰራተኛውን ወክሎ መሳተፍ ነው። ከነዚህ ውስጥም በአሰሪና ሰራተኛ አማካሪ ቦርድ እንሳተፋለን። የተከበራቸው የምክር ቤት አባላት ኢሰማኮ ከኢንዱስትሪ ፌዴሬሽኑ ጋር በቅርበት አብረን እየሰራን እንገኛለን። በተለይ ፌዴሬሽኑ የሰራተኛውን ችግር በቅርበት ለመፍታት በተለይ ሰራተኛውን ለማደራጀት የሚያደርጋቸው ጥረቶች በምሳሌነት የሚጠቀሱ ናቸው። በስትራቴጂ ነው የሚንቀሳቀሰው። ሰራተኛውን ለማደራጀት የሚያደርገው በተለይ የትራንስፖርት ኤሪያ ላይ ሰራተኛን ለማደራጀት ምን ያህል ከባድ እንደሆነ ታውቃላችሁ። አንዳንድ ድርጅቶች ሴንሲቲቭ ናቸው። እነዛ ውስጥ ገብቶ ለማደራጀት በጣም ትልቅ ችግር ነው ያለው። ግን ይህን ተቋቁሞ ለመስራት ስትራቴጂክ የሆኑ መንገዶችን በመከተል ላይ ይገኛሉ። በተለይ ስልጠናንም በመስጠት አሁን በቅርቡም እንኳን ስልጠና ሰጥተው ነው የተመለሱት። ሌላው የውጭ ግንኙነቱን በማጠናከር ደረጃ ፌዴሬሽኑ የሚያደርገው እንቅስቃሴ በአርአያነት የሚጠቀስ ነው። በዓለም አቀፍ ደረጃ በአፍሪካ ደረጃ በዓለም አቀፍ ደረጃም ተጽዕኖ ፈጣሪ ለመሆን የሚደረጉት ስራዎች ጥሩ ናቸው። የኢትዮጵያን ሰራተኛ ገኖ እንዲወጣ የሚያደርግ ነው። ኢሰማኮም ፌዴሬሽኖችም በጋራ ሆነን የምናደርጋቸው እንቅስቃሴ ነው። በዚህም በዓለም አቀፍ የትራንስፖርት ፌዴሬሽን የአፍሪካ ቀጠና የመንገድ ትራንስፖርት ምክትል ፕሬዝዳንት ሆኖ ፕሬዝዳንቱ ባለፈው ምርጫ ተመርጧል። ይህም ፌዴሬሽኑ የሚያደርገው የሚፈጥረው ተጽዕኖ ነው ለዚህ ያበቃው። የሚሰራቸው ስራዎች በሀገር ውስጥም በውጭም ካለው ልምድ አንጻር ይሄን ፌዴሬሽኑም አጠናክሮ እንዲሄድ አደራ ለማለት ፈልጋለሁ። እስካሁን ለሰራውም ስራ እንደ ኢሰማኮ በኢሰማኮ ስራ አስፈጻሚና በራሴ ስም ለማመስገን ፈልጋለሁ ፌዴሬሽኑን። እንግዲህ ፌዴሬሽኑ ስትራቴጂክ ስራዎችን ላይ ያተኩራል ስንል ቀደም የአሰሪ የትራንስፖርት አሰሪዎች ፌዴሬሽን ተወካይ ሲናገሩ ነበር። ባለፈው ከነሱ ጋርም መግባቢያ ሰነድ ተፈራርመዋል። በጋራ መሰረት ለመስራት ሰራተኛውን በማደራጀት ይሁን የሰራተኛውን ችግር በመፍታት ደረጃ በጋራ ለመስራት መግባቢያ ሰነድ ፈርመዋል። ስለዚህ ይሄ ቀላል ነገር አይደለም፣ ለሌሎቹም ምሳሌ ይሆናል። በየሴክተሩ እንደዚህ ብናረግ ቢያንስ ችግሮቹን እንቀንሳለን። ሙሉ በሙሉ ችግሮች ባይጠፉ እንቀንሳለን ማለት ነው። የምንሄድባቸው መንገዶች የተሻሉ ከሆኑ የተሻሉ ስራዎችን ለመስራት እንሞክራለን። ይህንንም እኛም በተገኘንበት ስለሆነ ፌዴሬሽኑ ትልቅ ስራ እየሰራ መሆኑን ለመግለጽ ያክል ነው። በተረፈ ኢሰማኮ አሁንም አብረን እየሰራ በማንኛውም ጉዳይ ከጎናችሁ ይቆማል። በመጨረሻም ከስራ አስፈጻሚ ኮሚቴና ከኦዲት ኮሚቴ የሚቀርብላችሁን ሪፖርት መሰረት በማድረግ ፌዴሬሽኑን የሚያጠናክር የኢትዮጵያን ሰራተኞች አንድነት የሚያጠናክር ገንቢ አስተያየቶችን እንደምትሰጡ ተስፋ አደርጋለሁ። ስብሰባው በይፋ የተከፈተ መሆኑን አበስራለሁ።